እውን ትራምፕና ትራውሬ፣ ትራምፕና አፍሪካ እንዴት ናቸው? ትራምፕ ለአፍሪካውያን ብቻ ሳይሆን ዩክሬንን ጨምሮ ለበርካታ የዓለም ሀገራት የሚደረገውን እርዳታ አስቁመዋል፣ የመድኃኒት እርዳታዎችን ጭምር። እውን የዓለማችን ቀዳሚው አትራፊ ኢንዱስትሪ የሆነው ፋርማሲውቲካልና WHO በጋራ የሚያመርቷቸው ከጥቅማቸው ይልቅ መርዛማነታቸው የሚያየለው መድኃኒቶችን ትራምፕ አለመርዳታቸው ሊያስወቅሳቸው ነው ወይስ ሊያስመሰግናቸው ነው የሚገባው? በቅርቡ የአሜሪካ ሴኔት የአሜሪካ የአፍሪካ ኮማንድን ከሚመራው ጀነራል ጋር ያደረገው መጠይቅና ውይይትስ ምን ነበር? በዚህ የሴኔቱ ጉባኤ ላይ የትራኦሬ ስምስ ለምን ተነሳ? እውን ሴኔቱ ትራኦሬና አፍሪካ ላይ የያዘው አቋምስ ምንድን ነው? ይሄ ጉባኤ ለምን በመላው የዓለም ሕዝብ ዘንድስ መነጋገሪያ ሆነ? Africa has tremendous business potential. I have so many friends going to your countries trying to get rich. I congratulate you. They're spending a lot of money. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ከትራኦሬና ከትራምፕ መንግስት ጋር ስለተያያዙ ጉዳዮችና አነጋጋሪ ስለነበረው ስለ ሴኔቱ ጉባኤ እናወጋችኋለን። ላም ባልዋለበት ኩበት ለቀማ ብለው አባቶቻችን የተረቱ ተረት አለም። የማይገናኝ የተሳሳተ አጉል ድካምና ከንቱ ነገሮችን ሲያዩና ሲሰሙ አሁን ላይ የአሜሪካው መሪ ዶናልድ ትራምፕ ላይ እየተሰነዘሩ ያሉ ወቀሳዎችም እንዲሁ ናቸው። ከእውነታው የራቁ በጭፍን ጥላቻ የተሞሉ ማገናዘብና ዞር አድርጎ ማሰብ የተሳናቸው እንዲሁም ተጨባጭ እውነታ ቆም ተብሎ ያልታሰበባቸው ከንቱና ፍጹም ስህተት የሆኑ ናቸው። በእርግጥ እነ CNN እና ቢቢሲን ጨምሮ የዓለማችን ግዙፍ ሜንስትሪም ሚዲያዎች የኮርፖሬቶችን ፍላጎት ከማስፈጸምና የእነዚህ አካላትን ጥቅም ከማስጠበቅ ውጪ በፍጹም የሚዲያ ተቋም ለመሆን እንኳን አግባብነቱም ሆነ ተጠያቂነቱ የሌላቸው ናቸው። ከኢትዮጵያ እስከ ሴኔጋል፣ ከባንግላዴሽ እስከ ፔሩ በርካታ የዓለማችን ሕዝቦች ግን የእነዚህ ሚዲያዎችን በቃላት የተሽሞነሞኑ ዜናዎችንና ዘገባዎችን የእግዚአብሔር ቃል አድርገው ይቆጥራሉ። የስልጣኔ የጋዜጠኝነትና የሚዲያነት ምሳሌ አድርገውም ያቀርቧቸዋል። እነሱ ግን በተጨባጭ ያላቸው ይዞታ ለሚዲያነት እንኳን የማይመጥን ሁሉንም ነገር ከበላዮቻቸው ጥቅም አንጻር ብቻ የሚዘግቡና ከእውነት የራቁ ናቸው። እስራኤል ፍልስጤምን ወራና ወታደሮቿ ለመናገር የሚከብዱ አሰቃቂ ነገሮችንና በደሎችን ፍልስጤማውያን ላይ ፈጽመው ሀገሪቷን ወደ ብናኝ አመድነት ዜጎቿን ደግሞ ሀገር አልባ ያደረገችባቸውን ዘመቻዎችና ፍጅቶችን እነዚህ ሚዲያዎች አጋግለውና ለእስራኤል ወግነው ፍልስጤማውያኑን ደግሞ ነፍስ እንደሌለው ከንቱ ፍጥረት አድርገው ነበር ሲዘግቡ የከረሙት። አዲስ የተወለደና ራስ ቤት ያለ ሕፃን ልጅ እንኳን ፍልስጤማዊ ከሆነ አሸባሪ ነው የሚሉ ይዘቶች ያሏቸው ዘገባዎችንና ዜናዎችን ነበር ሲሰሩና ሲዘግቡ የነበረው። የሚገርመው ታዲያ የነሱ ዘዋሪ ከሆኑት ከኮርፖሬቶችና ከዲሞክራቶች ጋር አይንና ናጫ የሆኑት ዶናልድ ትራምፕ ከመጡ በኋላ ታዲያ እሳቸውን ለማጥላላትና ለማስወቀስ በዓለም ሕዝብ ዘንድም የተጠሉ ለማድረግ በእሳቸው ዙሪያ አሁን ላይ የሚሰሯቸው ዘገባዎች ምነካቸው ያስብላል። ትላንት ላይ እንደ ጓሮ ሳር በየቀኑ ይቀጠፉ የነበሩት ፍልስጤማውያኑ ላይ ሲሳለቁና መገደላቸው ተገቢ ነው ብለው እንዳልነበር ዛሬ ላይ ታዲያ ትራምፕ ከአሜሪካ ውጭ ላሉ ሁሉም ሀገራት የሚሰጠውን እርዳታ አቁሜያለሁ ብለው ውሳኔ ሲያሳልፉ እነዚህ ሚዲያዎች ያለምንም ማፈርና ማመንታት ደርሰው ለጋዛና ለፍልስጤማውያን ተቆርቋሪ ሆነዋል። በጋዛና በሌሎች አካባቢ ላሉ ፍልስጤማውያንም አዛኝና ተቆርቋሪ ሆነው መጥተዋል። ከትራምፕ የእርዳታ ማቆም ውሳኔ ጋር በተያያዘም ዘውትር ዜናቸውን የሚጀምሩት ስለ ፍልስጤማውያኑ ስቃይና መከራ በማውራት ሆኗል።
የእውነታ ደግሞ እነዚህ ሚዲያዎች አይደለም ተአማኝ ሊሆኑ ቀርተው የሚዲያ ተቋም የመባል አግባብነት እንኳን እንደሌላቸው ያረጋገጠ ሆኗል። Outside of that, when it comes to people in Gaza or Palestinians in the West Bank, for example, whether it's security, infrastructure, health, vaccination, so much of what you and your previous guests were just discussing, that is currently frozen, and that could have significant, severe consequences. የሚያሳዝነው ግን አብዛኛው የዓለም ሕዝብ ትላንትን በመርሳት ዛሬ ላይ እነሱ በሚሰሩት ዜናዎች ይነሆልላል። የእነሱን ዜና እውነት ነው ብሎ ይቀበላል። በበርካታ ዓለም ሀገራት ያሉ የየሀገራቱ የቴሌቪዥንና የሬዲዮ ጣቢያዎችም ዛሬም የእነሱን ዜናዎች ተርጉመው ሕዝቡን ሐሰት ይመግቡታል፣ ሕዝቡን ያሳስቱታል። እነዚህ የምዕራባውያን የኮርፖሬት ሚዲያዎችም ሆኑ ከእነሱ ጋር ተመሳሳይ የሆኑ አጀንዳ የሚያራግቡትና በተመሳሳይ መልኩ በኮርፖሬቶች ቁጥጥር ስር ያሉት ዲሞክራቶችም አሁን ላይ የፈጸሙት ያለው ትራምፕን የማጥላላትና የማውገዝ ተግባርም በእርግጥም ተሳክቶላቸው መላው ዓለምን እያዳረሰ ነው። የሚገርመው ዲሞክራቶችም ሆነ ሚዲያዎቹ አይደለም ለፍልስጤማውያን ወይም ለዓለም ሕዝብ ሊያስቡ ቀርቶ ከራሳቸው ሰርክል ውጪ ላለ የሰው ዘር ለተባለ በሙሉ ቅንጣት ግድ የማይሰጣቸውና ለሕፃናት እንኳን የማይራሩ በፈጣሪ ማመንን እንደ ኋላ ቀርነት እንዲቆጠር ያደረጉ ጎጅነታቸው የተረጋገጡ የሕፃናትና የአዋቂ ምግቦችንና ምርቶችን ያስፋፉ ግብረ ሰዶማዊነትን ጨምሮ ጋጠ ወጥነትን እንደ ፋሽንና እንደ ሰብአዊ መብት እንዲቆጠር ያለመታከት የሰሩ አልፎ ተርፎም በሕግ ያጸደቁ ተባብረውም የዓለም ሕዝብ እሳቤን ያናጉ መሆናቸው ነው። እነዚህ ሚዲያዎች በስከዛሬ ታሪካቸው አንድም ቀን በአሜሪካ ውስጥ በየዓመቱ ከ700,000 በላይ ሕፃናት እንደሚጠፉ ዘግበው አያውቁም። እነዚህ ሚዲያዎች ከሕፃናት ጋር በተያያዘ በተለይ በአሜሪካና በቀሪው የምዕራባውያን ሀገራት ውስጥ ምን አይነት ለመናገር የሚከብድ ዘግናኝ ነገር ከ10 ዓመት በታች የሆኑ ሕፃናት ላይ እንደሚፈጸም ዘግበው አያውቁም። እነዚህ ሚዲያዎች በተለይ ወደ አፍሪካ የሚላኩ እንደ ኔስትል አይነት የወተት ዱቄቶች፣ ለእርሻ መሬት የሚውሉት ምርጥ ዘሮችና ማዳበሪያዎች እንዲሁም ከጥቅማቸው ይልቅ ጉዳታቸው በእጅጉ ከባድ ስለሆኑ ወደ የሀገራቱ ስለሚላኩ መድኃኒቶች፣ መርፌዎችና ክትባቶች አንድም ቀን ዘግበው አያውቁም። እነዚህ ነገሮች በሚያስከትሉት ጉዳት ዙሪያም ትንታኔዎችን ሰርተው አያውቁም። ዛሬ ላይ ግን ይህን ሁሉ ጉዳቸውን ቀስ በቀስ እያጋለጡ ያሉትን ዶናልድ ትራምፕን ለአሜሪካውያንም ሆነ ለአፍሪካውያን እንደዚሁም ለቀሪው የዓለማችን ሕዝብ የሚበጅ ተግባር ስላደረጉና ግብረ ሰዶምን ጨምሮ ከነሱ የሚቃረኑ ተገቢ ሕጎችን ስለደነገጉ እሳቸውን ለማጥላላትና በመላው ዓለም እንዲጠሉ ለማድረግ ደርሰው ለፍልስጤማውያኑና ለአፍሪካውያን በእጅጉ ተቆርቋሪ መስለው ለመገኘት እየባተሉ ነው። እውነታው ግን እነዚህ የሚዲያ ተቋማት አለቆቻቸው ከሆኑት ከኮርፖሬቶች በስተቀር ለሰው ልጅ ፍጡር ቅንጣት ደንታ የሌላቸው መሆናቸው ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ዶናልድ ትራምፕ መጀመሪያ ላይ አሜሪካንና አሜሪካውያንን አስቀድሜ የእነሱን ችግር ልቅረፍ ብለው ወደ በርካታ የዓለም ሀገራት የሚደረገውን የገንዘብና የተለያዩ ነገር እርዳታዎችን አቁመዋል። ይህ ተግባራቸው ደግሞ ሀገሩን እንደሚወድ አንድ መሪ ተገቢ የሆነና እውነትነት ያለው ነው። ለምሳሌ በአሁኑ ሰዓት በአሜሪካ ውስጥ ቤት አልባ ሆነው ጎዳና ላይ የሚኖሩ ሰዎች ብዛት ከ770,000 በላይ ነው። ባንክሬት የሚባለው ተቋም በቅርቡ ባወጣው መረጃ መሰረትም በአሜሪካ ካሉ ግዛቶች ሁሉ ዝቅተኛ የቤት ዋጋ ባላት አይዋ ግዛት እንኳን የአንድ መካከለኛ ቤት ዋጋ $230,600 ነው። ይህ ማለት በእኛ ሀገር ዋጋ ሲመነዘር ከ30,600,000 ብር በላይ ማለት ነው። በአሜሪካ የቤት ዋጋ በየዓመቱ በ2.5% እያደገ እንደመጣም መረጃዎች ይጠቁማሉ። ከሕክምና ጋር በተያያዘም በአሜሪካ የሕክምና ዋጋ በእጅጉ ከፍተኛ ሲሆን ውድ የሕክምና ዋጋ ካላቸው ሀገራት መሃልም አሜሪካ ካደጉት ሀገራት ውስጥ
ለህዝቡ አነስተኛ ዋጋ ያላቸው የሄልዝ ኬር አገልግሎቶችን ለዜጎቿ ማታቀርብ ብቸኛዋ ሀገር ስትሆን የሀገሪቷ ሰዎችም ያለ ጤና ኢንሹራንስ መታከም አይችሉም። ለምሳሌ አፎርደብል ኬር አክት የሚባለው የጤና መድን ዋጋ ለአንድ ሰው ብቻ $9300 ሲሆን ወደኛ ስንመነዝረው ደግሞ ከ1,223,000 ብር በላይ ማለት ነው። ነገሮች እንዲህ በመሆናቸው ምክንያት ትራምፕ ቅድሚያ ለአሜሪካ ብለው ወደ ሌሎች ሀገራት የሚደረገውን እርዳታ ማቆማቸው ምንም የሚያስወቅሳቸው አይደለም። ችግሩ ወደፊት ልክ እንደ ቀድሞቹ የአሜሪካ መሪዎች ሁሉ እሳቸውም ሌሎች ሀገራትን እንዳይነሱ አድርገው ካወደሙ በኋላ ለይስሙላ እርዳታ እያሉ ወደ እነዚህ ሀገራት ከላኩ ነው። አሊያ ደግሞ አውድመው ምንም እርዳታ እናረግም ካሉ ነው። ከዚህ አንጻር ደግሞ ትራምፕ ምን አይነት መሪ ናቸው የሚለውን በቀጣይ ጊዜ የምናየው ነው የሚሆነው። ይልቅ አሳሳቢው ነገር የዶናልድ ትራምፕ መንግስትና ሹማምንቶቻቸው ከቆራጥ የአፍሪካ መሪዎችና ሉዓላዊነታቸውን መቀዳጀት ከጀመሩ ሀገራት ጋር የሚኖራቸው ቀጣይ ግንኙነት ምን አይነት ይሆናል? እንደ ቀድሞ የአሜሪካ መሪዎች በሉዓላዊነታቸው የማይደራደሩ የአፍሪካ ሀገራትን ያወድማሉ ወይስ መከባበር ላይ መሰረት ያደረገ ወዳጅነትን ይመሰርታሉ የሚለው ነው። ባሳለፍነው አፕሪል 3 ቀን 2025 ላይ ትራምፕ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ የአሜሪካ የአውሮፓ ኮማንድና የአሜሪካ የአፍሪካ ኮማንድ አመራር ከሆኑ ጀነራሎች ጋር ውይይት ያደረገው የሀገሪቷ ሴኔት ከሁለቱም ጀነራሎች ጋር ከ2 ሰዓት በላይ የረዘመ ቆይታን አድርጓል። በርካታ ጥያቄዎችንም ለሁለቱ ጀነራሎች አቅርበዋል። የአሜሪካ የአፍሪካ ኮማንድ ዋና ኃላፊ የሆኑት ጀነራል ማይክል ዴንግሌም ከሴኔቱ በርካታ ጥያቄዎችን ተጠይቀዋል። በአሜሪካ የፖለቲካ ታሪክ ምናልባትም ከኬኔዲ ዘመን በኋላ ፍጹም ታይቶ በማይታወቅ መልኩ ሁሉም የሴኔቱ አባላት ለአፍሪካውያን በትክክል ግድ ሰጥቷቸው መሰረታዊ ጥያቄዎችን ለጀነራሉ አቅርበዋል። እነዚህ ጥያቄዎች በሙሉም አሜሪካ ከአፍሪካ አንጻር እስከዛሬ ስታራምደው ከነበረው አቋም ጋር የሚቃረንና የአፍሪካውያንን ክብርና ሉዓላዊነት ዝቅ ያደረገ ሳይሆን በእጅጉ ያከበረና እውቅናም የሰጠ ነበር። ለጀነራል ሊንግሌን የመጀመሪያውን ጥያቄ ያቀረቡት የሴኔቱ አባል የሆኑት ሚስ ፊቸር ነበሩ። እኚህ አንጋፋ እንስት ቻይና በአፍሪካ ያላት ተጽዕኖ ከፍተኛ የሆነ መጥቷል። ለበርካታ የአፍሪካ ሀገራት የኢኮኖሚ ኢንቨስትመንቶችን፣ የሚሊተሪ ገዛዎችንና ሀገራቱን የሚያሳድጉ ተግባራትን እያከናወነች ነው። ከዚህ አንጻር ቻይና በዚህ ልክ ከአፍሪካ ጋር መቆራኘቷ እኛን ሊያሰጋን ይገባል ብለህ ታምናለህ ወይ? በማለት ለጀነራሉ ቀጥተኛ ጥያቄን አቅርበዋል። Then their geopolitical line of effort in trying to dislodge the overall leadership in their quest to be the regional hegemon. የቻይና ኮሚኒስት ፓርቲ እያደረገ ያለው የአፍሪካ ሀገራት ላይ አግባብ ያልሆነ ተጽዕኖ በመፍጠር የምዕራባውያን ሀገራት ላይ አድቫንቴጅ መያዝ ነው። እነርሱ ትንሽ የኢኮኖሚ ገዛ ያደርጋሉ፣ ግን ከምንም በላይ የአፍሪካ አንጡራ ሀብቶችን ለሚሊተሪያቸውና ለኢንዱስትሪዎቻቸው አጥብቀው ስለሚፈልጓቸው እኛም እስካሁን ይህንን ነው ትኩረት ሰጥተን እየተከታተለን ያለ ነው። የጀነራል ሊንግሌን ምላሽ ከጥያቄው ጋር የማይገናኝና በውሸት የተሞላ ነበር። ምክንያቱም እስከ ዛሬ የአፍሪካን አንጡራ ሀብቶች እየዘረፉና እየመዘበሩ ያሉት ምዕራባውያኑና የእነሱ ካምፓኒዎች ናቸው እንጂ ቻይና አልነበረችም። የጀነራሉን ምላሽ ተከትሎም ሌላኛዋ የሴኔቱ አባል ሚስ ሻሄን እኛ ዩኤስአይዲን ማስወጣታችንን ተከትሎ ቻይናውያኑ የእኛን እግር ተከትለው እኛ ስናደርግ የነበረውን እነሱም ለማድረግ ሐሳብ አላቸው ወይ? እንቅስቃሴስ ጀምረዋል ወይ? ብለው ለጀነራሉ ጥያቄ አቅርበው ነበር። ጀነራሉ ግን አሁንም ከእውነት የራቀና ትዝብት ላይ የጣላቸውን ምላሽ ነበር የሰጡት። Those capabilities are needed for the U.S. To maintain a strategic advantage over the Chinese Communist Party because we do it best. And the Africans, they speak that they do prefer the United States. በእርግጥ ቻይና የኛ ድርጅቶች መውጣታቸውን ተከትሎ በእኛ ምትክ ለመስራት መንቀሳቀስ ጀምራለች። የቻይና ኮሚኒስት ፓርቲ እኛ የሰራነውን ኮፒ እያደረገ ነው የሚሰራው እንጂ አንድም በራሳቸው ሐሳብ አመንጭነት ከኛ የተሻለ ስራን ለአፍሪካውያን ሰርተውና ረድተው አያውቁም። ከዚህ አንጻር ለኛ ስትራቴጂካዊ ጥቅም ሲባል እነዛ ድርጅቶቻችን መኖራቸው ጥሩ አግዞን ነበር። ግን በመንግስት ፖሊሲ ዙሪያ ምንም ማስተያየት መስጠት አልችልም እንጂ አፍሪካውያን ከቻይና በላይ የሚወዱት እና የሚመርጡት እኛን ነው። ከቻይና ይልቅ እኛ እንደተጠቀምናቸው ያውቃሉ።
ጀነራሉ የሰጡት ምላሽ ፍጹም ውሸት ብቻ ሳይሆን የጤንነታቸውን ጉዳይም አጠራጣሪ የሚያደርገው ነበር። የሴኔቱ አባላትም ቻይና ከኛ በላይ አፍሪካውያንን በተጨባጭ መርዳቷን መካድ አንችልም ብለዋል። የጀነራሉ ንግግር ግን በእርግጥም በርካቶችን አስገርሟል። ምክንያቱም አሜሪካ በእስከዛሬ ታሪኳ ለአፍሪካውያን ከቻይና በላይ አልጠቀመችም፣ መሰረተ ልማቶችን አልገነባችም። ከመንገድ እስከ ሆስፒታሎች፣ ከትምህርት ቤቶች እስከ የኢንዱስትሪ ዞኖች ቻይና ባለፉት 15 ዓመታት በተለያዩ የአፍሪካ ሀገራት የሰራቻቸውን መሰረተ ልማቶች አሜሪካ በእስከዛሬ ታሪኳ ሰርታቻቸው አታውቅም። በእርግጥ አፍሪካ ውስጥ ከተከናወኑ በርካታ ደም አፋሳሽ መፈንቅለ መንግስቶች መሃል ከ90 በመቶ በላይ የሚሆኑትን በበላይነት የፈጸመችውና ያስፈጸመችው ግን አሜሪካ ናት። ምናልባትም ጀነራሉ መሰረተ ልማቶችና ኢኮኖሚ ከመፈንቅለ መንግስቶች ጋር ተምታቶባቸው ይሆናል። ከዚህ ባሻገር ሁሉም የአፍሪካ ሀገራት ቻይና ያደረገችላቸውን እውቅና እየሰጡ በርካታ የአፍሪካ መሪዎችና ፖለቲከኞችም እንዲሁም ወጣቶች በሚዲያዎች ላይ ቻይናን እንደሚመርጡና ቻይናን እንደሚያስቀድሙ ዘውትር እየተናገሩ የጀነራሉ በዚህ መልኩ መታበይ ያልተጠበቀና ረብ የለሽነታቸውን ያሳየ ነበር። And the key agenda of this summit was to curb Africa's cooperation with China. የሴኔቱ አባላት ለጀነራሉ የተለያዩ መስቀለኛና አፍሪካዊነትን ከፍ ያደረጉ ጥያቄዎችን ካቀረቡ በኋላ መጨረሻ ላይ የኢብራሂም ትራኦሬ ስም ተነስቷል። በሴኔቱ ሳይሆን በጀነራሉ። የመጨረሻውን ጥያቄ ለጀነራሉ ያቀረቡት የሴኔቱ አባል ሚስተር ዌከር ሲሆኑ እናንተ እዛ ሆናችሁ ሀገራቱ ከአሜሪካ መጠቀም አለመቻላቸው በሌሎች ሀገራት ሀብታም ካምፓኒዎች እየተበዘበዘ በራሳቸው ማዕድናት ህዝባቸው መጠቀም ሳይችል ቀርቷል። የቻይና ኮሚኒስት መንግስትና ሩሲያ ይህን አደረጉ ይህን ፈጸሙ ብሎ ከመክሰስ ውጪ እኛ ለአፍሪካውያን ምን አድርገን እናውቃለን? በየሀገራቱ ያሉ የአፍሪካ መሪዎችስ ከተለያዩ ጥቃቅን ግንባታዎች ጎን ለጎን በትክክል ህዝባቸውን ተጠቃሚ እያደረጉ ነው ወይስ የራሳቸውን ወንበርና ስልጣን እያደላደሉ ነው ብለው ለጀነራሉ ጥያቄ አቅርበውላቸው ነበር። በዚህ ጊዜ ጀነራሉ ሰልሰው ፍጹም ግንኙነት የሌለውና የኢብራሂም ትራኦሬን ስም ያነሱበትን ምላሽ ሰጥተዋል። I don't mind calling them out, but Captain Traoré and Burkina Faso, as they know that both, whether it's their gold reserves. ለዚህ ምሳሌ የሚሆነን የቡርኪና ፋሶ ኢብራሂም ትራኦሬ ነው። አገሪቷ ያላትን የወርቅ ማዕድንም ሆነ የትኛውንም የአገሪቷን ሀብት ጥቅም ላይ የሚውለው ለህዝቡ ሳይሆን የራሱን ስልጣን ለማስጠበቅ ብቻ ነው። የሱዳኑ የእርስ በርስ ጦርነትም በዚህ ምክንያት የተከሰተ ነው። ከነዚህ ሁከቶች ጀርባ ደግሞ ሩሲያና ቻይና አሉ። ጀነራሉ የአፍሪካ ኮማንድ ኃላፊ ሆነው መስራት የጀመሩት ከኦገስት 9 2022 ጀምሮ ነው። በእነዚህ 3 ዓመታትም አሜሪካ ከቻይናና ከሩሲያ በላይ ለአፍሪካ ሀገራት የመሰረተ ልማቶችን የኢኮኖሚና የሚሊተሪ ገዛዎችን አላደረገችም። ከሱዳን ቀውስ ጀርባ በዋናነት ያሉትም ላለፉት ዓመታት አሜሪካን ያስተዳደሩት የዲሞክራት መሪዎች የነበሩት ኦባማና ባይደን ናቸው። ወደ ስልጣን የመጡት እነ ትራኦሬና አሲሚ ጎይታም ሀገራቸውንና የህዝባቸውን ህይወት እንደለወጡ የእነሱ ተቋማት የሆኑት እና IMF እንኳን የመሰከሩት ጉዳይ ነው። በተቃራኒው ጀነራሉ በዛ ጉባኤ ላይ ስማቸውን ያልጠሯቸው ከ30 በላይ የአፍሪካ ሀገር መሪዎች እንደተለመደው የሀገራቸውን ሀብት ስልጣን ማስጠበቂያ እያደረጉና የእነሱን አጀንዳ ብቻ እያስፈጸሙ ነበር። ይህን የአደባባይ ሚስጥርም ጀነራሉ መካዳቸው አስገርመዋል። በሴኔቱ ጉባኤ መጨረሻ ላይ ሚስተር ዌከርን ጨምሮ ሁሉም የሴኔቱ አባላት በአሜሪካ ሹማምንቶች ታሪክ ባልተለመደ ሁኔታ አፍሪካውያን በማዕድናት ሀብታም ሆነው ሳለ እነዚህ ሀብቶቻቸውን ተጠቅመው ባለመበልጸጋቸውና የህዝቡ ህይወት ባለመለወጡ ቁጭታቸውን ገልጸዋል። በነገራችን ላይ በርካታ ሚዲያዎች ዛሬም ድረስ ትራምፕና ትራኦሬ መሃል ቁርሾ እንዳለ ቢዘግቡም አንዲት የጀነራሉን ቁንጽል አረፍተ ነገር መዘውም የትራምፕና የአሜሪካ መንግስት አቋም አድርገው ቢያቀርቡም እውነታው ግን ከዛ ተቃራኒ ነው። ሙሉ የሴኔቱ ቆይታም ሴኔቱ ከአፍሪካውያን ጎን መሆኑን ያሳየና የጀነራሉን ተአማኝነት ያሳጣ ነበር።
ለዚህ ጀነራል ሹመት ደግሞ ተጠያቂ የሚሆነው የሾማቸው የባይደን መንግስት እንጂ ትራምፕ አይደሉም። እስካሁንም ዶናልድ ትራምፕ ስለ ትራኦሬም ሆነ ስለ የትኛውም የአፍሪካ መሪ ስም ጠርተው የተናገሩት ነገር የለም። የገንዘብም ሆነ የተለያዩ እርዳታዎችን ያቆሙትም ለአፍሪካውያን ብቻ ሳይሆን በመላው ዓለምም ላሉ ሀገራት ነው። WHO እና ፋርማሲውቲካል ኢንዱስትሪው የሚያመርቷቸው ከጥቅማቸው ይልቅ መርዛማነታቸው የሚያይለውን መድኃኒቶችም ወደ ሀገራቱ እንዳይላኩና ሀገራቱ እነዚህን መድኃኒቶች እንዳይረዱ ማድረጋቸውም የሚያስመሰግናቸው ነው እንጂ የሚያስወቅሳቸው አይደለም። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ